አላ ሄሎ አቤት። እንዴ ሰውዬ ግን ምን ይሻል? እንዴት ነሽ አቡ? እኔ የምለው የሄዳችሁበት መንገድ ደግሞ ልክ አልነበረም። ማንኛው የተመለሳችሁበት አሁን ልክ አልነበረም። አለ እንዴ እንትኑ ድርጅቱ አለ አሁን አብቅቶለታል? ያው አለ ነው። እርግጠኛ ነህ? ትንሿ ነገር እንኳን ቀላሏን ነገር መግለጫ እንኳን አልሰጡም። እሱ የሰውየው ጉዳይ ነው። የሰው አህያ ሆነ ነው። የአማራ ትግል እኔ ከበፊቱ ተናግሬ ነበር እኮ ያኔ እዘል መሰረቱ ገና ስትሄዱ ከሀገር እንውጣ ጎበዝ። አሁን ይሄ አማራ ክልል ውስጥ ሆነን እዝም መሰረትን መዘዝም አመጣን ምንም ማለት የምናመጣው ለውጥ የለም። ከሀገር እንውጣ ምናምን ብዬ ነበር። ያ ነበር ትክክለኛ መፍትሄ የሚሆነው ነበር ብቻ ሳይሆን አሁንም እሱ ካልተከናወነ ጎጃም ላይ ማይክ ዘ ከመለፍለፍ ውጪ የምታመጣው ጣጣ የለም። አሁንም ቢሆን ታዲያ ብቻችን አይደረግም። ብቻችን ነው የምናደርገው ነገር አይደለም። ሌላው በዛለከ እነኛዎቹ ደግሞ ድርጅት ሆናችሁ ነው ይላሉ መሰለኝ። ማንኞቹ እዚህ ያሉት እዛ ያሉት ይጠይቃሉ እነሱ ነው። ኤርትራ መንግስት ነንባዎቹ ይጠይቃሉ። ታዲያ ማንና ማን ይዘን ድርጅት ሆነን እንግዲህ በቻሉት መጠን ደግሞ በትበት ይበሉ እነሱ ወደዛው ይሄዱ ወደዛው ይሄዱት ደግሞ በትበት ይበሉ። እንግዲህ አሁን ምንድነው እርምጃ መውሰድ አይቻልም እንዴ? አሁን እንደምን ምን ብላችሁ ስታያቸው አሁን እንደው እንደ ጓደኛ ስታወሯቸው እንደው አሁን ለዛ ዝግጁ የሆነ እንትን የለም አሃድ የለም። እኔ ከማንም ጋር አላወራውም በዚህ ጉዳይ ላይ፣ ግን ባለው ሁኔታ እነዚህኞቹ ገብተው ሪከቨር እንዲያደርጉ ብቻ ነው የኔ ሀሳብ የነበረው። ያንን ነው በቃ ማድረግ ይቻላል። ምክንያቱም በነበርንበት ሁኔታ ብዙ እቃም የሰው ኃይልም ምናምን እየባከነ ነበርና እሱንማ ተሯርጠን እየቀበርን ነው በየዋሻው። አማራጭ አልነበረንም። አሁን እኮ ኦፕሬሽን የምሰራበት ሰው ሁሉ በዛብኝ። ለመከታውም ኦፕሬሽን አስቤ ለእሱ ጭንቅ አለ። ለመከታው ከገባው ድሽቃ ይሻለኛል እኔ፣ ምክንያቱም ነገ ተመልሶ እጃችን ስለሚገባ። እኔ እሱ ልዩነት አለው ይባላል። ልዩነት የለውም። የኃይሉ ጥንካሬ ግን እኛ ገርፈን መቀበል እንችላለን። ያኛው በፈለግነው ሰዓት እንደዛኛው በዛኛው ልክ ሳክሪፋ